ሰላም አለይኩም ወራህመቱላሂ ወበረካቱ። የዑምራ ስራ ላይ እያለን ባይሆን ብዬ የምመኘው ነገር አንዱ ምንድነው? በጀማዓ የሚደረግ ዱዓ፣ በጀማዓ የሚደረግ ዚክር ማለት ነው። ሐቂቃ የሰውን ሐሳብ ብትንትን ነው የሚያደርገው። አንድ ሰው ሐሳቡን ጥቅልል አድርጎ አላህ ጋር እያወራ ባለበት ሁኔታ፣ አላህ ጋር ዱዓ እያደረገ ባለበት ሁኔታ እንደዛ በጀማዓ በአንድ ድምፅ ከፍ ተደርጎ ዱዓ ሲደረግ ሐሳቡ ብትንትን ነው የሚልበት። ዱዓው የሚያደርገው ሁሉ ሊጠፋበት ይችላል። ይሄ የጀማዓ ዱዓ የጀማዓ ዚክር ዑለሞች ብዙ የሚደግፉት ነገር አይደለም። ከዛ ባሻገር ግን ሰውንም በቃ ይወሰውሳል፣ ሰውን ይረብሻል። ይሄ ነገር ከምን የተነሳ ነው ካላችሁ ዱዓ በአረበኛ ብቻ ይመስላችኋል ብዙ ሰዎች። ይሄ ዱዓ በአረበኛ ብቻ አይደለም። ያንተንም ቋንቋ አንተ የምታወራውን ቋንቋ የፈጠረው እኮ አላህ ነው። አረበኛ ካልቻልክ አረበኛ የሐፈዝከው ዱዓ ካለ በላይ ነው በአረበኛ ብታረግ፣ ግን ከሌለ ግዴታ በአረበኛ ይሁን አይባልም። ግዴታ በአረበኛ ይሁን አይባልም። በቃ በቋንቋ የልብህን አላህ ጋር ማውራት ትችላለህ። ሲቀጥል ይሄል በቃ ብሎ እንደዚህ ሆነ መጽሐፍ እያነበቡ ያ እንኳን ይሻላል። ያ ቢያንስ ሰው አይረብሽም። ግን እንደዚህ በቃ ሌላው ዱዓ አድርገህ ጨርሰህ ሐጃህን ሁሉ ለአላህ አውርተህ ነው መጽሐፍ እያነበብክ ዱዓ ማድረግ ደረጃ ላይ የደረሳችሁት። ብዙ ዱዓ እኮ አለ። ያኒ ወደ ዑምራ ስትመጣ ዱዓ አድርግልኝ ያለ ሰው የለም። ያንተ ሐጃ ካበቃ ለነሱ ዱዓ አድርጉልኝ ላሉ ሰዎች ዱዓ አድርግላቸው። ብዙ ሰው ዱዓ አድርጉልኝ ብለዋል። ጓደኛ፣ ወንድም